አሰላሙ አለይኩም ወራህመቱላሂ ወበረካቱ። አከም ጅርተን ነገ ጅርተን እንዴት ናችሁ? ሰላም ናችሁ? የዩቲዩብ ፋሚሊዎቼ ዛሬ ደግሞ ከቲክቶክ ላይ የተላከልኝ ደግሞ በጣም የሚጠቅም ነገር ነው ላሳያችሁ የመጣሁኝ። ሰሞኑን እንደምን ነበር መሰላችሁ እንደሚያጋጥመኝ የኮላጅን እጥረት ማለት ጉልበቴ በጣም ድካም ይሰማኛል። ፀጉሬ ደግሞ በጣም እንትን ይነጫጫል። እሱ ማለት ደግሞ የኮላጅን እጥረት ማለት ነው። እና በተለይ ከ30 ዓመት በላይ ከሆነ ማለት ነው ይመከራል ኮላጅን በቤትም ሆነ ወይ ደግሞ ፕሮዳክቱን ፓውደሩን ኦርደር አድርገን መጠቀም አለብን። ስፔሻሊ ውጭ ሀገር ያለን ሰዎች ማለት ነው እና እናቶች በተለይ። ስለዚህ እኔ ደግሞ ይሄንን ኦርደር አድርጌ ነው ያመጣሁት። ሌላው ደግሞ የእሱን እጥረት እንዴት እንዳጋጠመኝ ደግሞ እንዴት ነው ያወቅሽው ለምትሉኝ ደግሞ እኔ ዳይት ላይ ነው ያለሁኝ። ዳይት ከጀመርኩኝ 5 ወር ሆኖኛል። ወደ 15 ኪሎ ቀንሻለሁኝ። ሰሞኑ ደግሞ ምንድን ነው ያጋጠመኝ እንዳልኳችሁ ድካምና ጉልበቴ ላይ ትንሽ ድካም ስላጋጠመኝ እሱ ደግሞ የዚህ ምክንያት እንደሆነ ስለማውቅ በዛ ነው የምነግራችሁ። እንዴት የቱ ጋር ነው ያየሽው ካላችሁ ደግሞ በስልኬ ላይ አድ አድርጌያለሁ። ሴት አድርጌ አፕሊኬሽኑን አውርጄ በየቀኑ ጠዋት የምንለካበት ስማርትፎን እና ስማርት ስኬል የሚባለውን የምጠቀመው ማለት ነው። ሁሌ ጠዋት ስነሳ ከምግብ በፊት ብቻ ሽንት ቶይሌት ይሄድና ከዛ በኋላ ስትሬታዊ መዘናለሁ። እሱ ያሳየኛል የደም መጠን፣ የልብ ምት መጠን፣ ኪሎዬ፣ ድካም ምንድነው ጉልበቶቼ ድካም እንዳላቸው ወይ ደግሞ ጠንካራ መሆኑ ሁሉ ነገር ያሳያል። በዛው ደግሞ አሳያቸዋለሁ እንዴት እንደምንጠቀም ማለት ነው። ስለዚህ እሱ ስላሳየኝ የዛሬውንና ደግሞ ይሄንን ተጠቅሜ ደግሞ ለውጡን አሳያቸዋለሁ። ለምሳሌ ዛሬ ጠዋት እና ከ2 ቀን በፊት እንደዚህ 3 ቀን ሆኖኛል። ከ3 ቀን በፊት ነው ይሄንን ኦርደር እንደሆነ ማድረግ የመጣልኝ። ለምን ድካም ብዙ እየተሰማኝና እየታየኝ ስላለ ጉልበቴ ላይ እንደዚህ የሚባል ነገር ስለሚያሳይ እኔም ደግሞ እየተሰማኝ ስለሆነ ጉልበቴ በጣም የሚያል እንትን ስላለው ኦርደር አድርጌ መጣልኝ እና እሱን አሳያቸዋለሁ። የእሱን ዳታዎቹ እንዴት እንደወጣልኝ አሳያቸዋለሁ። ይሄን ደግሞ ከተጠቀምኩኝ በኋላ ለውጥ ካለ ደግሞ አሳያቸዋለሁ። ከኔ ጋር ቆዩ እሺ። እና ምንድን ነው ያዘዝኩኝ? ከወልጋርድ ካምፓኒ ነው ያዘዝኩኝ። ወልጋርድ ይባላል። በጣም አሪፍ ነው። ከዚህም በፊትም ደግሞ አዝዤ መጥቶልኝ ብዙ ጊዜ እሱን ነበር የምጠቀመው። ከዓመት በፊት መጥቶልኝ ነበር እና ቆንጆ ነው ለማለት ፈልጌ ነው። አሳያቸዋለሁ። በሁለት ነገር ነው ያደረጉት። ይሄ ራሱን የተጠቀምኩት ከዚህ በፊት ማለት ነው። እኔ 2 ነው ያዘዝኩኝ። 2 ከታዘዘ ትንሽ ዋጋው ይቀንሳል። አንድ ደግሞ ሲሆን ትንሽ ይከብዳል እና ይሄን ይመስላል። እንግዲህ ይሄን ይመስላል። ከዛ እኔ ደግሞ አሁን አንድ ልከፍትና በዚህ ቡና ላይ እጨምራለሁ። በቡና መጠጣት ይቻላል፣ በጁስም መጠጣት ይቻላል። በተለያዩ ነገር ውስጥ መጨመር እንችላለን ማለት ነው። እና እውነት ለመናገር በቤት ውስጥ የተሰራው ይሻላል። ጊዜን ለመቆጠብ ይሄኛው ደግሞ የበለጠ ይሆናል። ስፔሻሊ የነሱ ካምፓኒ ለኔ ቆንጆ ነው። እኔ እንጃ ሌላ ደግሞ ሞር ካለ አላውቀውም። ይሄኛው ይሄንን ወልጋርድ ካምፓኒዎችን በጣም የምወድላቸው። ስለዚህ እዩት ነው የምላችሁ።
አጠቃቀሙ እዚህ ላይ ነው ያለው። ሁለት የቴብል ስፑን የምንጠቀመው ሁለት ማለት ነው። እኔ አሁን ትንሽ ነው የምጠቀመው፣ ምክንያቱም ትንሽ ስፑን ምንድነው ማንኪያው በጣም ትልቅ ነው እና አብስቻለሁ መሰለኝ። ይሄንን ግን ብዙ አይለውጥም፣ ይሟሟል ወዲያውኑ የሟሟት እንትን አለው። ምንም ጣዕሙ የሚቀይር ቡናዬን ይቀይርብኛል፣ ደስ አይለኝም ምናምን የምትሉት ነገር የለውም። በቃ ውሃ ነው፣ ውሃ በሉት እና በጣም አሪፍ ነው። ይሄ ነው እንደዚህ እንደማስታ ነው የሚጠቀመው እዚህ ራሱ። ስለዚህ እናንተ አካባቢ ላይ ይሄንን ሰርች አድርጉና ብዙ ያው ዩኬ ላይ ያላችሁ ደግሞ አውሮፓ ላይ ያላችሁ ደግሞ ከኛ መግዛት ትችላላችሁ። ግን እኔ ወደ ዩቲዩብ ያመጣሁበት ምክንያት ፋሚሊዎቼ ይሄን ነገር የምታቁም ከሆነ ደግሞ የማታቁትን እንድታቁት ነው፣ እንድትጠቀሙት ነው። የምታቁት ደግሞ ከረሳችሁ ገዝታችሁ እንድትጠቀሙት ነው። ብዙን ጊዜ የምናውቀውን ነገር ቶሎ አይመጣልንም፣ እንረሳዋለን። እኔ ራሴ ይሄ ያጋጠመኝ በዛ ምክንያት ነው። ትጠቀም ነበረ ጨረስኩኝ። ከዛ ተመልሼ ኦርደር አላደረኩኝም በተለያየ ምክንያት። ምንድን ነው የሆንኩኝ? ለምንድን ነው እንደዚህ የሚደክመኝ ብዬ ሳስታውስ አየሁት እና በክረምት ነበረ ባለፈው ያለቀብኝ። ከዛ በኋላ ይሄ 3 ወሬ አልተጠቀምኩም። ስለዚህ ምን ጊዜ ይሄን ነገር ከቤት ማጣት የለብንም። በተለያየ ግን ስፔሻሊ ኦርደር ማድረግ ያለባችሁ ሰፕሊመንቱ ሳይሆን ከምንድነው ከከብቶች ከብት ማለት ነው ከአጥንት የመጣ መሆን አለበት፣ ከእጽዋት ሳይሆን። የእጽዋቱ ምንም አይሰራም። ብዙ ሰዎችም ሪከመንድ አያደርጉት። ይሄኛው አጥንት ከአጥንት የሚሰራው ነው አሪፍ ጥሩም ደግሞ ለኛም የሚጠቅመው ከአጥንት የተሰራ ነው። አጥንት ስንል ሀላል የሆነ አላልዳን በግ ፍየል ይሁን የበሬ ይሁን ከሱ የተሰራው የሚሆነው አያችሁ። ማንኪያ ላይ ምንም አልቀረም፣ ትንሽ እየቀረው እሱ ደግሞ እየተበጠበጠ እና ግዙና ተጠቀሙ ለማለት ያህል። ለዩቲዩብ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክም አድርጉ። ሌላ ኢንፎርሜሽንም ከፈለጋችሁ እንድታገኙት በየጊዜው ማለት ነው። ምክንያቱም በቲክቶክ ላይ ያደረኩትን እዚህ ላይ ደግሞ ማድረግ አለብኝ። እናንተ የኔ ፋሚሊ ናችሁ እና ለዛ ነው እንግዲህ ለነሱ ለማስተዋወቅ ነበር ቪዲዮ እየሰራሁ ያለሁት። እናንተስ ቤተሰቦች አይደላችሁ? እናንተ በቲክቶክ የማደርገው ብዙ ጊዜ ሊንክ ነው የማደርግላቸው፣ በሊንክ ገብተው ይገዛሉ። እናንተ ደግሞ በሌላ ቦታ ይሁን ካገኛችሁት እንድትጠቀሙት ነው ወደዚህ ይዤ የመጣሁትና የተለያየ ነገር ሼር እንደራረጋለን፣ አብረን ደግሞ እናድጋለን። ከዛ የሚጠቅመን ነገር አብረን ሼር ማደራረግ ደግሞ ባህላችን እስከሆነ ድረስ ለዛ ነው ለእናንተም ሼር ያደረኩኝ። ያው ሂዱ ብዙ ለማለት ያው ቲክቶክ ላይ ነው ማለት ያለብኝ፣ ግን ተጠቀሙ ማለት አለብኝ። ምክንያቱም እኔ እየጠቀመኝ እናንተንም እንዲጠቅም ስለምፈልግ ይህን ቪዲዮ አልጨርሰውም እና እዛ ላይ ፒክቸር ዳውንሎድ ያደረኩት አለ ከ2 ቀን በፊት። ከዛ በኋላ ነገ ደግሞ ነገ የተነገ ወዲያ ሪቪዎቹን አሳያቸዋለሁ። እሺ እዚህ ጋር አበቃለሁ። ከዛ በኋላ ሁለቱንም አዳርግበታለሁ። እንዳትረሱ ጨርሱት። ምክንያቱም እዚህ ጋር ትንሽ የደቂቃ ነው ያለችው። ሁለቱንም ቪዲዮዎቹን አመጣና አሳያቸዋለሁ።